የሐዲስ ኪዳን ቁርባን ደግሞ ማን ነው ስንል ራሱ ክርስቶስ ቁርባን ነው። ሚስጥረ ቁርባን እንዴት ይብራራል? በቅዱስ ቁርባን የሚገኝ ጸጋስ ምንድን ነው? ቁርባን ነው። እንደገና ደግሞ ቁርባን ተቀባይ ነው። ቁርባን ሰጪ ነው። ሕይወት ሰጪ ነው። ራሱ ሕይወት ነው። ሚስጥረ ቁርባን ላይ የሚሳተፍ ሰው ጸባዩ የሚያማራ ነው። ስጋው ደግሞ ጸባይ ያርማል። በነገራችን ቁርባን ከመቀበል በፊትና በኋላ ማድረግ ያለብን ዝግጅትና ጥንቃቄ ምን መምሰል አለበት? የቆረቡ ሰዎች ከበሮ ይዘው ያገቡ ሰዎች በስጋው ደግሞ ያገቡ ሰዎች አክሊሉን አድርገው እንዳለ ሲዘሉ ከበሮ ሲመቱ ይታይ። እንዲህ አይነት ስርዓት የቤተክርስቲያን ይላል። ሰው ከኃጢአት ፍጹም ንጹሕ ሆኖ ሊቀርብ አይችልም። ቤተክርስቲያን ቆርቦ ወይም አቁርቦ የወጣ ካህን እንኳን አፉን ሳያድፍ ንግግር እንኳን አይደረግም። በቤተ ክርስቲያን የምንወስደው ቅዱስ ቁርባን አማናዊ የጌታችን በዕለተ ዓርብ የቆረሰው ቅዱስ ሥጋ ያፈሰሰው ክቡር ደም ነው። ስለ ጸበል ያጠማመቅ ስርዓት የሚጠይቁ ሰዎች ጸበል ነክቷቸው ያው በአዲስ ኪዳን ታዲያ ምስጢር መባሉ ምንድን ነው? ምስጢረ ቁርባን ስንል ምን ማለታችን ነው ከተባለ ተዘከረ ወደ ቪዲዮ ከመሄዳችን በፊት ለክርስቶስ እስረኛ የዩቲዩብ ቻናል አዲስ የሆናችሁ የምንለቃቸው መንፈሳዊ አገልግሎቶች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። መልካም የትምህርት ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ የክርስቶስ እስረኛ ሚዲያ ተከታታዮች ቤተሰቦቻችን እንደምን ሰነበታችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ዛሬም እንግዲህ እንደ ሁልጊዜው እንግዳ ጋብዘንላችኋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቁርባን ለሚነሱ ጥያቄዎች መልስ የሆኑ ዘንድ የቦሌ ደብረ ሳሌም መድኃኔዓለም የመጽሐፍ መምህር የሆኑት መጋቢ ሐዲስ መምህር መላከ አማረን ጋብዘንላችኋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መምህር እንኳን ደህና መጡ። እንኳን ሰላም ቆያችሁ። እሺ፣ እናመሰግናለን። ጥሪያችንን አክብረው ስለተገኙልን እግዚአብሔር ያክብርልን። እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። እሺ፣ ወደ ጥያቄያችን እናልፋለን። የመጀመሪያው ጥያቄ የሚሆነው ሚስጥረ ቁርባን እንዴት ይብራራል? በቅዱስ ቁርባን የሚገኝ ጸጋስ ምንድን ነው? እሺ፣ እንግዲህ ያው ምስጢረ ቁርባን የሚለው ሁለት ቃላት ናቸው። ምስጢር የራሱ ነው፣ ቁርባን የራሱ ነው። በተለይ በብሉይ ኪዳን ቁርባን በብሉይ ኪዳን ስጦታ ማለት ነው። በነገራችን ላይ ቁርባን ማለት አምሃ ስጦታ፣ እጅ መንሻ ተብሎ ይተረጎማል። እንግዲህ ቁርባን በብሉይ ኪዳን የነበረ በብሉይ ኪዳን ጥላነት ሲነገር የቆየ ምስጢር የሚለው በብሉይ ኪዳን ተደብቆ የቆየ ነው። እንግዲህ ምስጢር ማለት ለሁሉ ግልጥ ያልሆነ ማለት ነው። ምስጢር ሲባል የተሰወረ ነገር ማለት ነው። ስለዚህ በብሉይ ኪዳን ተደብቆ የኖረ ወይም ተሰውሮ የኖረ በሐዲስ ኪዳን ደግሞ የተገለጠ ነው ምስጢረ ቁርባን የሚባለው። በብሉይ ኪዳን የነበረው ቁርባን እንደሚታወቀው አባቶቻችን ያው ቁርባን ለእግዚአብሔር ስጦታ ይሰጡ ነበረ ወይም ደግሞ ይሰው ነበር። መስዋዕት ማለት ነው። በሌላ አነጋገር ቁርባን ስንል መስዋዕት ማለት ነው። ስለዚህ በብሉይ ኪዳን የነበሩ አባቶቻችን መስዋዕት ወይም ቁርባን ሲያቀርቡ በእንስሳት ደም፣ በላም፣ በበግ፣ በፍየል፣ በተለያዩ እንስሳት ያቀርቡ ነበረ ማለት ነው። ስለዚህ ቁርባን ማለት በአጠቃላይ መስዋዕት ነው፣ ስጦታ ነው፣ አምሃ ነው፣ እጅ መንሻ ነው። ግን ለማን የሚለው ግን አሁን ብዙ እጅ መንሻ በሁለት ወገን ነው የምናየው። ስጦታ የሚለውንም እጅ መንሻ የሚለውንም ለፍጡር የሚቀርብ ስጦታ አለ፣ ለፈጣሪ የሚቀርብ ስጦታ አለ። መስዋዕት ብዙ የሚሰዋው ለክርስቶስ ለእግዚአብሔር ነው። ያው ክርስቶስ ስንል ወደ አዲስ ኪዳን እንመጣበታለን። ስለዚህ ቁርባን አምሃ ወይም ስጦታ እጅ መንሻ ነው ካልን ለእግዚአብሔር የሚሰጥ ነው፣ ለእግዚአብሔር የሚሰዋ ነው። ስለዚህ በላም ደም፣ በእንስሳት ደም የሚደረገው የነበረ የቁርባን አይነት ከእህልም ጭምር ማለት ነው። ከእህልም ቁርባን ይቀርብ ነበረ።
እንግዲህ ያ ለእግዚአብሔር የሚሰጥ ነው ማለት ነው። ስለዚህ ቁርባን የሚለው የሚገልጸው በራሱ ለፈጣሪ የሚቀርብ ስጦታ ነው፣ ለፍጡር ሳይሆን ለፈጣሪ። ቁርባን ወይም መስዋዕት ለእግዚአብሔር የሚቀርብ ነው። ስለዚህ ቁርባን ስንል ማን ነው? ምስጢረ ቁርባን ስንል ደግሞ የሐዲስ ኪዳኑ ቁርባን ተደብቆ ነው የኖረው ብለናል። በንባብ እንግዲህ ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ትርጓሜ ነው እንደሚባለው። እንግዲህ ምስጢረ ቁርባን ወደ ሐዲስ ኪዳን ደግሞ ሲመጣ ምስጢረ ቁርባን ማለት ምስጢርነቱ በብሉይ ኪዳን ተደብቆ ሲነገር መጥቶ በሐዲስ ኪዳን ተገለጠ ማለት ነው። የሐዲስ ኪዳን ቁርባን ደግሞ ማን ነው ስንል ራሱ ክርስቶስ ቁርባን ነው። በብሉይ ኪዳን ለእግዚአብሔር የሚሰጥ ቁርባን ወይም ደግሞ የሚሰጥ ስጦታ አማሃ ነበረ። በሐዲስ ኪዳን ምስጢረ ቁርባን የምንለው ምንድን ነው ከተባለ ራሱ ክርስቶስን ነው ማለት ነው። ለምን ከተባለ ክርስቶስ ስጦታ ነው። ለማን? ለሰው ልጅ። ከማን? ከራሱ ራሱን ቁርባን አድርጎ መስዋዕት አድርጎ ስጦታ አድርጎ የሰጠን ራሱ ባለቤቱ ነው ማለት ነው። ስለዚህ የሐዲስ ኪዳን ቁርባን ምስጢረ ቁርባን ሲባል በሌላ አነጋገር ጥቅል ስሙ ክርስቶስ ቁርባን ይባላል ማለት ነው። በብሉይ ኪዳን ቁርባን ብለናል፣ ስጦታ ለማን የሚሰጥ? ለእግዚአብሔር የሚሰዋ። በሐዲስ ኪዳን ደግሞ ምስጢረ ቁርባን ስንል ማን ነው ካልን ራሱ ክርስቶስ። ለምን? ስጦታ ሆኖ መጣ። ከማን? ከራሱ በራሱ በፈቃዱ እና ምስጢረ ቁርባን የምንለውም እሱን ነው ማለት ነው። እና በሐዲስ ኪዳን ታዲያ ምስጢር መባሉ ምንድን ነው? ምስጢረ ቁርባን ስንል ምን ማለታችን ነው ከተባለ ለምሳሌ ክርስቶስ ቁርባን ነው፣ ራሱ ስጦታ ነው፣ አማሃ ነው ካልነ ለምሳሌ ሰው ሲሆን ምስጢር ነው፣ አይመረመርም። ሰው የመሆኑ ምስጢር ሰው ሆነ ስንል እንግዲህ ቁርባን ሆኖ ወይም ደግሞ መስዋዕት ሆኖ ለመቅረብ ነው። ስለዚህ ሰው ሲሆንም አይመረመርም። ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን ምስጢር ነው። ማንም ፍጡራን አላወቁትም። ቃል ትጸንሻለሽ ስትባል ድምፅ ብቻ ሰምታ መጽነስ በሉቃስ ወንጌል ምዕራፍ 1 ላይ እንደምናነበው መልአኩ ቅዱስ ገብርኤል ከሶስቱ ቅዱስ አንዱ ቅዱስ ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው የሚለው ቃል ይህ ነገር እንደምን ይሆንልኛል እያለች ስትከራከር ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል ስትሰማ እንደ ቃልህ ይደረግልኝ ብላለች። እንደ ቃልህ የሚለው በራሱ ሁለት ነገር አለው። አንደኛ ገብርኤል አንተ እንደተናገርኸው ቃል ይሁንልኝ ነው። ሁለተኛው ግን ቃል ራሱ ክርስቶስ ስለሆነ እንደ አምላክህ ፈቃድ እሱ እንደፈቀደ ይሁንልኝ። ምክንያቱም ክርስቶስ ቃል ነው። ስለዚህ እንደሱ ፈቃድ እኔ ለእግዚአብሔር ባሪያው ነኝ፣ እኔ ለዚህ የበቃው ከሆነ ብላ ትሕትና ያለበት አምላኳንም እንዲሁም ደግሞ ቅዱስ ገብርኤልም ደግሞ ይዞት የመጣ ከቃል ዘንድ የተላከ ቃልን ተሸክሞ የመጣ ረቂቅ መልአክ መሆኑንም ስትረዳ እንግዲህ ሃይማኖትንም ሰበካት ገብርኤል ማለት ነው። ከሶስቱ ቅዱስ አንዱ ቅዱስ ከአንቺ ይወለዳል ሲል መስዋዕት ሆኖ ይቀርባል ነው። ሌላ ምንም የተለየ ክርስቶስ ሰው የሚሆንበት ምስጢር መስዋዕት ለመሆን ነው። ስለዚህ በሐዲስ ኪዳን ምስጢረ ቁርባን የሚያሰኘው አንዱ ከጽንሰቱ ጀምረን ያለው ነገር ምስጢር ነው። ከዛ በኋላ የአስተዳደጉን ስርዓትም ስንመለከተው ምስጢር ነው። ለምሳሌ ቀለል ባለ ምሳሌ ለመግለጽ አንድ እህል ይዘራል። አሁን እህል እርሻ ላይ ይዘራል። ከተዘራ በኋላ ገበሬው አምኖ ይዘራል እንጂ ስንት ያህል ፍሬ እንደሚሰጥ የሚያውቀው ነገር የለም። ያንን የሚያውቀው እግዚአብሔር ብቻ ነው። ይዘራዋል። ከዛ በኋላ ከዘራ በኋላ ወደ ቤቱ ነው የሚመለሰው። ከዛ ቀጥሎ ዝናብ እባክህ ዝናብ አውርድ ይላል። ስለ ዝናቡ ይጸልያል። ዝናብ ሲበዛበት እባክህን ፀሐይ አምጣ። እህሉ ፀሐይ የሚፈልግ እህል አለ፣ ዝናብ ብቻ የሚፈልግ እህል አለ፣ ደግሞ ፀሐይም ዝናብም እየተፈራረቀ የሚፈልግ እህል አለ። ገበሬው እንደ እህሉ ጠባይ እግዚአብሔርን ብቻ ግን ይለምናል። የእሱ ድርሻ ዘርቶ መሄዱን ብቻ ነው። ከዛ በኋላ እህሉ እንዴት እንደሚያድግ ይበቅላል። ከበቀለ በኋላ በሳምንት ስንት ሴንቲሜትር እንደሚጨምር የሚያውቀው ነገር የለም። ያ ምስጢር ነው ራሱ። አሁን ክርስቶስ ሰው ሆኖ ተወለደ። ከተወለደ በኋላ አስተዳደጉ ምን ይመስላል የሚለውን ስናይ እንግዲህ መስዋዕት ነው። መስዋዕት ለመሆን ሰው ሆነ ካልነ፣ ቁርባን ለመሆን ሰው ሆነ ካልነ ያ ገበሬ የዘራው ዘር እንዴት እንደሚያድግ እንደማያውቀው ሁሉ በምስጢር ነው የሚያድገው እኮ ያህል ገበሬው የሚያውቀው መበተኑን ነው። ከዛ በኋላ ግን ፀሐይ እንዴት ይምታው፣ ነፋስ እንዴት ያሳድገው፣ ፍሬ ሲይዝ እንዴት አድርጎ ፍሬ እንደያዘ፣ አበባው እንዴት እንደረገፈ የሚያውቀው ነገር የለም። ግን ምንድነው እህሉ ለቁርባን ይበቃል፣ አድጎ ለመስዋዕት ይቀርባል፣ አድጎ እንደዚያ ሁሉ አምላካችን ምንም እንኳን የማይመጥ ነው ምሳሌ ቢሆንም ለአምላካችን መድኃኔዓለም ኢየሱስ ክርስቶስም ሰው ሆኖ
ሰው ከሆነበት ጀምሮ መስቀል ላይ እስከዋለበት ድረስ ያለው አስተዳደጉ ምስጢር። ስለዚህ ምስጢረ ቁርባን ስንል የአዲስ ኪዳኑን አዲስ ኪዳን የሚለው በራሱ ክርስቶስ ሰው ከሆነ በኋላ ጀምሮ ያለው ስለሆነ ምስጢረ ቁርባን ማለታችን የአዲስ ኪዳን ስጦታ ነው። በአዲስ ኪዳን ስጦታ ማን የሰጠን? ክርስቶስ። ከማን? ከራሱ። ለማን? ለእኛ። የሰጠም የተሰጠም ነው ክርስቶስ። ቁርባን ነው። እንደገና ደግሞ ቁርባን ተቀባይ ነው። ቁርባን ሰጪ ነው። ህይወት ሰጪ ነው። ራሱ ህይወት ነው። ስለዚህ ምስጢረ ቁርባን ማለታችን የመስዋዕት ምስጢር ነው። አሁን እንዲሁ ሆኖ በዕለተ ዓርብ መስቀል ላይ ከዋለ በኋላ እንግዲህ ይሄ ስለ እናንተ የሚፈሰው ደሜ ነው፣ ይህ ስለ እናንተ የሚቆረሰው ስጋዬ ነው ብሎ የሰጠው ክቡር ደሙ ቅዱስ ስጋው ምስጢር ነው። ምስጢረ ቁርባን ስንል ክርስቶስ ሰው ከሆነ ምንድን ነው ከተሰቀለ በኋላ እንግዲህ ይህን ከዚህ በኋላ መታሰቢያ ለዘላለም አድርጉ ብሏል። ስለዚህ ያን ካለ በኋላ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት ሲሆን አይታወቅም። ብቻ በካህኑ ጸሎት መንበሩ ላይ አድርጎ ሲጸልይበት ህብስቱ ተለውጦ ስጋ ወልደ እግዚአብሔር ይሆናል፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆናል። ምስጢረ ቁርባን የተባለ ሲለወጥ ምስጢር ነውና ስለማይታወቅ ከሰው አይምሮ በላይ ከፍጡራን አይምሮ በላይ ስለሆነ ምስጢር የሚለው አገላለጽ የተቀጸለበት ከዚህ የተነሳ ነው ማለት ነው። ስለዚህ ምስጢረ ቁርባን ስንል ከክርስቶስ አስተዳደግ በአዲስ ኪዳኑ ማለት ነው ክርስቶስ ከተጸነሰበት ጀምሮ መስዋዕት ሆኖ እስከተሰቀለበት ድረስ ስጋውን እስከቆረሰበት ደግሞ እስካፈሰሰበት ድረስ ያለው ምስጢር ነው አካሄዱ። ከዛም በኋላ ደግሞ ይሄንን መታሰቢያን እንደዚህ እያደረጋችሁ ብሎ ደግሞ ህብስቱን ባርኮ ጽዋውን ባርኮ በዕለተ ሐሙስ ለውጦ የሰጠው ደግሞ በየጊዜው እስከ ዓለም ፍጻሜ ድረስ በምስጢር እየተለወጠ ትኩስ ስጋ ትኩስ ደም እየሆነ እንደሚሰጥ ራሱ ባለቤቱ ስለተናገረ በማቴዎስ ወንጌል ምዕራፍ 26 እንዲሁም በዮሐንስ ወንጌል ምዕራፍ 13 ላይ የተመዘገበው ኃይለ ቃል ይህንን ብናነብ ምስጢረ ቁርባን ማለት ማለት እንደሆነ በዚህ ይገለጻልና ምስጢረ ቁርባን ማለት የአዲስ ኪዳን ምስጢር የሚለው በብሉይ ኪዳን ተደብቆ የኖረ በአዲስ ኪዳን የተገለጠ በአዲስ ኪዳን ደግሞ ክርስቶስ ከጽንሰቱ ጀምሮ እስከ መሰቀሉ ድረስ ያለው ምስጢር ስለሆነ ከዛም በኋላ ደግሞ በህብስትና በወይን በኩል ስጋ ወልደ እግዚአብሔር ደም ወልደ እግዚአብሔር የሚሆንበት ምስጢር ረቂቅ ስለሆነ ምስጢረ ቁርባን ተብሎ የሚጠራ ከዚህ የተነሳ ነው ማለት ነው ባጭሩ። መልካም። እሺ፣ በቅዱስ ቁርባን የሚገኘው ጸጋስ ምንድን ነው? በቅዱስ ቁርባን የሚገኘው ጸጋ ማለት በራሱ ስጦታ ነው። እንዲሁም ሊቁ ምን ይላል? ወሶበ ይበው ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ በንጹህ ሰው ዘንድ ይላል ንስሐ ገብቶ የሥላሴን አንድነት ሶስትነት አውቆ በሚገባ ሆኖ ኃጢአቱን ተናዞ በሚቀበለው ሰው ዘንድ ምስጢር ያናግረዋል። ውስተ ልበ ንጹሕ በንጹህ ሰው ልቡና ስጋው ደግሞ ወይም ደግሞ ንጹህ ሰው ሲቀበለው አንደኛ ምስጢር ይገልጣል። አሁን የሚሰጠው ጸጋ ምንድን ነው ማለት ምስጢር ገላጭነት ነው። አንዱ ምስጢር ገላጭነት ማለት አንደኛ የተዋሃደው ራሱ ምስጢር ነው። ስጋው ደሙን የሚቀበል ሰው ምስጢረ ሥላሴን ያውቃል፣ ምስጢረ ስጋዌን ያውቃል፣ ምስጢረ ጥምቀትን ያውቃል፣ ምስጢረ ቁርባንን ያውቃል፣ ምስጢረ ትንሣኤ ሙታንን ያውቃል። ምክንያቱም የዚህ ሁሉ ማይከሉ ምስጢረ ቁርባን ነው ማለት ነው። የሥላሴን አንድነት ሶስትነት ካወቀ በኋላ ከሶስቱ አካል አንዱ ወልድ ስጋውን ቆርሶ ደሙን አፍሶ ሰጠኝ ብሎ ያምናል። እንግዲህ ደሙን አፍሶ የሚለው ምንድነው? ምስጢረ ስጋዌ ነው ማለት ነው። ከዛ በኋላ ከጎኑ በሚፈሰው ማየገቡ ደግሞ ይጠመቃል። ምስጢረ ጥምቀትን አወቀ ማለት ነው። ከዛ በኋላ ደግሞ አንድ ሰው ከተጠመቀ በኋላ ምንድነው የሚያደርገው? ይቆርባል ማለት ነው። ምስጢረ ቁርባን ፈጸመ ማለት ነው። አራቱን ይፈጽምና ቀጥሎ ግን ወንሴፍ ወትንሣኤ ሙታን አሁን ስጋውን ደሙን የተቀበለ ሰው ደግሞ መጨረሻ ላይ ተስፋው ምንድነው? የህይወትን የሙታንን መነሳት ተስፋ እናደርጋለን ብሎ ትንሣኤ ሙታንን ደግሞ ይሰንቃል ማለት ነው። ስለዚህ የሚገኘው ጸጋ በቁርባን ውስጥ የሚገኘው ጸጋ ምንድን ነው? አንደኛ አምስቱን አዕማደ ምስጢር የማወቅ ጸጋ። አምስቱን አዕማደ ምስጢር አወቀ ማለት ደግሞ 80 ቅዱሳት መጻሕፍትን አወቀ ማለት ነው። ምክንያቱም 80 ቅዱሳት መጻሕፍት የቤተክርስቲያናችን 80 ቅዱሳት መጻሕፍት የተጠቀለሉት፣ የታሰሩት፣ የተብራሩት፣ የተተረጎሙት በአምስቱ አዕማደ ምስጢር ውስጥ ነው። አምስቱ አዕማደ ምስጢር ያልያዙት ለምሳሌ ሥላሴ አንድም ሶስትም ነው እንላለን። ይሄ ምስጢረ ሥላሴ ነው። ይሄ ምስጢረ ሥላሴ 80 ቅዱሳት መጻሕፍት ሁሉ ይናገሩታል። አምላክ ሰው ሆነ እንላለን ምስጢረ ስጋዌ ስንል። ከዛ በኋላ ምን ማለት ነው?
80 ቅዱሳት መጻሕፍት የአምላክን ሰው መሆን ይናገራሉ። ከዛ ደግሞ ወናምን ባቲ ጥምቀት እንላለን። አንዲት ጥምቀት ብለን ደግሞ እናምና 80 ቅዱሳት መጻሕፍትም ደግሞ እንደዚሁ ስለ ጥምቀት ይናገራሉ። ስለ ቁርባን ስለ ስጋው ደግሞ ይናገራሉ። ስለ ትንሣኤ ሙታን ይናገራሉ። 80 ቅዱሳት መጻሕፍትን የማወቅ ጸጋ የማወቅ ማለት ምንድን ነው? ተርጉሙ አንድም እያለ የማብራራት ላይሆን ይችላል። ግን 80 ቅዱሳት መጻሕፍት የተናገሩለት አምላክ ሰው ሆኖ ለእኔ ዋጋ ከፍሎልኛል ብሎ የሚቆርብ ሰው ይህንን ጸጋ ያገኛል ነው አንዱ። ሁለተኛው የሚገኘው ጸጋ ምንድን ነው? በምድር ላይ ሰላማዊ ነው የሚሆን። በነገራችን ላይ ቆራቢ የሆነ ሰው ምስጢረ ስጋዊ ከምስጢረ ቁርባን ላይ የሚሳተፍ ሰው ጸባዩ የሚያማራ ነው። ስጋው ደግሞ ጸባይ ያርማል። በነገራችን ላይ ጸባይ የሚያርማል፣ ከሰው ጋር ያስተካክላል። ሌላው ቢቀር ቢያንስ እንዲሁ ገሌ ቆራቢ ነው እየተባሉ እንዲህ አይነት ስራማ መስራት የለብኝ የሚል ይገታዋል። ስለዚህ የመቆጠብ ጸጋ ይሰጣል ማለት ነው። እንድንቆጠብ ያደርገናል። ከዛ በምስጢረ ቁርባን የሚገኘው ጸጋ ምንድን ነው? መቼም ጸጋሰ ስርየተ ኃጢአት ይእቲ ይላል ሊቁ። ጸጋ ምትባል ይቅር መባል ነው፣ ኃጢአትን ይቅር መባል ነው። ከዚህ የበለጠ ጸጋ የለም ይላል። ስለዚህ በስጋው ደግሞ ውስጥ የምናገኘው ምስጢር ይቅር መባልን ነው፣ ኃጢአት መራቅን ነው። ምናልባት አሁን እንደ ስጋው ደግሞ የምንቀበለው ከኃጢአት ነጽተን አይደለም ወይ የሚል ጥያቄ ሊነሳ ይችላል። አዎ ከኃጢአት ንጹህ ሆነን ነው። ግን ሰው ከኃጢአት ፍጹም ንጹህ ሆኖ ሊቀርብ አይችልም። ምንድን ነው የምናውቀው? ደጋጋ ኃጢአት የሚባል ትልልቁን ኃጢአት እንናገራለን። ደግሞ የረሳናቸው ጥቃቅን ኃጢአቶች ይኖራሉ። እነዚያን እሱ ባወቀ ይቅር ይለናል። እንዲያው የረሳን አስመስለን መቅረብም ትክክል አይደለም። ግን የረሳነው የተዘነጋ ኃጢአት ቢኖር እውነተኛው የምናውቀውን ኃጢአት ተናግረን በሚገባውንም ብንቀርብ የተዘነጋውን ኃጢአት እግዚአብሔር ይቅር ይላል። ለዚህ ነው አንዱ ጸጋ በቁርባን ውስጥ የሚገኘው ጸጋ ኃጢአትን ይቅር መባል ነው። ሶስተኛውና የመጨረሻው በምስጢረ ቁርባን የሚገኘው ጸጋ፣ በዚህ ዓለም ብዙ ጸጋዎች አሉ። ሀብት ጸጋ ሊባል ይችላል፣ ጤና ጸጋ ሊባል ይችላል፣ ትዳር ጸጋ ሊባል ይችላል። ብዙ የምናያቸው በዚህ ዓለም ያሉ ነገሮች ጸጋ ሊባሉ ይችላሉ። እነዚህ ሁሉ ግን መሬት ላይ የሚቀሩ ናቸው። ትልቁ ጸጋ ግን ምንድን ነው? በምስጢረ ቁርባን የምናገኘው የመንግስተ ሰማያት ልጆች መሆን ነው። ስለዚህ የሚገኘው ጸጋ የመንግስተ ሰማይ ጃንደረባ አድርጎ በመንግስተ ሰማያት ተሹሞ መኖር ነው ጸጋው። ይሄ ነው። ሌላ ከዚህ የተሻለ ጸጋ የለም። በጣም ደስ ይላል መምህር፣ በጥሩ ሁኔታ ነው ያብራሩልን። ወደ ቀጣዩ ጥያቄ አልፋለሁ። ቁርባን ከመቀበል በፊትና በኋላ ማድረግ ያለብን ዝግጅትና ጥንቃቄ ምን መምሰል አለበት? ቁርባን ከመቀበል በፊት የምናደርጋቸው ጥንቃቄዎች በፊትም እንጠነቀቃለን፣ በኋላም እንጠነቀቃለን። አንድ ሰው ለምሳሌ ቁርባን ስጋው ደሙን ከመቀበሉ አስቀድሞ ባለትዳር የሆነ ሰው እንዲሁም ደግሞ ላጤ የሆነች ወይም የሆነ ሰው የሁለቱን ጥንቃቄዎች በሁለት መንገድ አይተን ከፍለን ማየት እንችላለን። ለምሳሌ ትዳር የሌላቸው ሰዎች ከቁርባን በፊት ሊያደርጉት የሚገባ ጥንቃቄ፣ ለምሳሌ ንስሐ መግባት የሁሉም ነው፣ የባለ ትዳሩም ትዳር የሌለውም ነው። ንስሐ ገብቶ ራስን ለካህን አሳይቶ መመርመር፣ መታጠብ፣ መለቃለቅ ይገባል። አንዱ እሱ ነው። ያው ይህ በየትኛውም ባለትዳርም ይሁን ትዳር የሌለውም ይሁን ንስሐ ገብቶ መቀበል ይገባል። አንዱ ይሄ ነው። ከዛ ውጭ ግን ምንድን ነው? ለምሳሌ ንስሐ ከገባ በኋላ አንድ ሰው ሰውነቱን ለምሳሌ ሊታጠብ አይችልም። አሁን በጣም እንደ አንዳንድ ቦታ ላይ ማያቸውን በዚሁ መግለጽ ስላለብኝ ነው። እና ሰውነቱን መታጠብ ማለት ነው ከራሱ ጀምሮ እስከ ታች ሙሉ ሰውነቱን ሲታጠብ በዕለቱ ማለት ነው። በዕለቱ ቅዳሴ በሚቀደስበት ዕለት፣ ቅዱስ ቁርባን በሚቀበልበት ዕለት አሁን መታጠቡ አይደለም ችግሩ፣ ሲታጠብ ውሃ ባፉ ይገባል። ወይም ይሄንን ጥንቃቄ ማድረግ አለበት። እንዲሁ ከአንገቴ በታች መታጠብ አለብኝ ካለ በአፉ ምንም አይነት ነገር እንዳይገባ ጥንቃቄ ማድረግ አለበት። አንዱ በዕለቱ ጥፍር መቁረጥ፣ ለምሳሌ ጥፍር መቁረጥ፣ ፀጉር መስተካከል፣ እንደዚህ አይነት ነገሮች አይፈቀዱም። ትናንት የሚደረጉ ጥንቃቄዎች ናቸው እነዚህ። እኛም አገልጋዮች አሁን ዲያቆናቱ ምኑም ሁሉም ስለሚመለከት ያው ቁርባን የሚለው አገልጋዮችንም ተገልጋዮችንም ስለሚመለከት ነው። አንዳንዴ ደግሞ አፍን መጉመጣመጥ፣ እንደዚህ አይነት ነገሮች በቁርባን ቀን አይፈቀድም። ምክንያቱም
ጠጣ ነው ማለት ነው። መቼም ውሃ መግባቱ አይቀርም። ስለዚህ እንደዚህ አይነት ጥንቃቄዎችን ያስፈልጋሉ። ከዛ ሲቀጥል ደግሞ የአለመድማታችን አሁን በተለይ ሰው እንቅፋት ሊመታው ይችላል። ይሄ ሴቶችን አይመለከትም። ያው ማለት የሴቶች ልማድ ጋር እሱ ወደ በኋላ እንመጣለን ማለት ነው። ሰው በሚለው እንጠቀልለውና ሰው የደማ ወይም ደግሞ ሌላ ፈሳሽ ነገር ያለው በአፍንጫው ሊሆን ይችላል፣ በጋፉ ሊሆን ይችላል። ብቻ ንጽህናን መጠበቅ በዕለቱ በሚቆርብበት ቀን እንደዚህ አይነት ነገሮች ጥንቃቄዎች ያደርጋል ማለት ነው ማንኛውም ሰው። ይህ ሁሉ ግን ማሰሪያው መጀመሪያው ምን አድርጓል ማለት ንስሐ ገብቷል። ንስሐ የሚለው እነዚህ ጥቃቅኖች ናቸው። ዋናው ግን ንስሐ መግባት ነው። ይሄ እንግዲህ ለማንኛውም ሰው ነው። ባለትዳሮች ስጋው ደግሞ ከመቀበላቸው በፊት አልጋ ይለያሉ፣ መኝታ ይለያሉ። መኝታ ይለያሉ ማለት ምንድን ነው? ይሄ ሩካቤ ስጋ የሚባለው እስከ 3 ቀን ይከለከላሉ ማለት ነው። ለምሳሌ እስከ 3 ቀን ቆጥሮ በዕለተ ሰንበት ወይም እሁድ የሚቆርብ ሰው 3 ቀን ወደኋላ መቁጠር አለባቸው ማለት ነው። ከ3 ቀን በኋላ ነው መቁረብ የሚቻለው። ከቆረቡ በኋላ ደግሞ 2 ቀን ከቆረቡ በኋላ 2 ቀን አንዳንድ መምህራንንም ያው ሰማለሁ ከቆረቡ በኋላም 3 ቀን ከመቆረባቸው በፊት 3 ቀን የሚል እንግዲህ እኔ አባቶች ያስተማሩ ከቆረቡ በኋላ 2 ቀን ነው። ከመቆረብ በፊት ግን 3 ቀን ጥንቃቄ ያስፈልጋል። አሁን ይሄ ለባለትዳሮች ነው። ለአጠቃላይ ለሁሉም ይሰራ ደግሞ ከቆረቡ በኋላ የሚደረጉ ጥንቃቄዎች አሉ። ለምሳሌ ጠግቦ መብላት አይፈቀድም። ቆርቦ አንድ ሰው በጣም ጠግቦ መብላት አይፈቀድም። ከእህሉ አይደለም ጠግቦ። በዚያ ጊዜ ሰው ከበላ ከጠጣ ብዙ ነገር አሉ ማለት ሊረብሸው ይችላል። አሁን በዚያ ጊዜ የሚሰማን ስሜት በቃ ለምሳሌ ወደ ላይ ማስመለስ ምን ቢኖር ለስጋው ደግሞ ክብር ሲባል በመጠን እንዲበላ እንዲጠጣ ታዝዟል። ከዛም ደግሞ መራቆት፣ የቆረቡበትን ልብስ ራቁት ሆኖ ልብስ ቀይሮ እንደፈለገው ወዲያ ወዲህ ማለት እሱም አይፈቀድም። መታጠብ አይፈቀድም። ጥፍር መቁረጥ መጀመሪያ የምናደርጋቸው ጥንቃቄዎች ለኋለኛውም ይሰራሉ ማለት ነው። ከዛ ደግሞ እንዲሁም በዚህ በሥርዓተ ቅዳሴ ላይ ውሽባ ቤት አትግባ ይላል። አሁን ይህን እኛንን እያበላሸ ነው ያለ ነው። በእርግጥ ውሽባ ቤት ማለት ምንድን ነው? ይህ ሻይ ቤት ካፌ ምናምን የምንለው ሰው ቀርቦ ወደዚያ መሄድ አይቻልም። እናንተስ ካልሽን ግን ያው እያደረግነው ነው፣ ይቅር ይበለን። ሰው ቀድሶም አስቀድሶም ቤቱ ነው ቁጭ ማለት ያለበት እንጂ እንዲሁ በየሆቴሉ መንከርፈፍ ይህ ትክክል አይደለም። እና ያው ራሴን ጨምሬ ነው እየተናገረ እኛ እኮ እናደርገዋለን። እና ደግሞ አሁን ተመልካቾቻችን እናደርገዋለን እያላችሁ ለምን ታደርጋላችሁ ካሉን እንድንጠነቀቅ ጸልዩልን። መደረግ ግን የሌለበት ጉዳይ ነው። ይህንን የሚሰሙ አገልጋዮችም እንደዚህ ቆርቦ ወይም ስጋውን ደሙን ተቀብሎ ወይም አቀብሎ ቀድሶ ሌላ ቦታ መገኘት ትክክል አይደለም። ይህ በሥርዓተ ቅዳሴ ላይ የተቀመጠ ነው የሚደረጉ ጥንቃቄዎች። ከዛ ውጭ ረጅም መንገድ መሄድ፣ የሚያደክም ስራ መስራት። እንዲሁም በዚሁ አጋጣሚ የሚያደክመው ስራ ለምንድን ነው? ላብ አለ። ሰው ስራ ሲሰራ ለስጋው ደግሞ ክብር ነው። አንዳንዴ አይተሽ ከሆነ ቅዳሴ ቀድሰው ዲያቆናቱም ከበሮ ይዘው በጣም ሲዘሉም ሲሉ በጣም ስህተት ነው። እንዲህ አይነት ትምህርት የቤተ ክርስቲያን የላትም። የቆረቡ ሰዎች ከበሮ ይዘው ያገቡ ሰዎች በስጋው ደግሞ ያገቡ ሰዎች ተክሊል አክሊሉን አድርገው እንዳለ ሲዘሉ ከበሮ ሲመቱ ይታይ። እንዲህ አይነት ስርዓት የቤተ ክርስቲያን የላትም። ይህም ትክክል አይደለም። ይሄ ችግሩ የእኛ ችግር ነው። እኛ ማስቆም ስላልቻልን ነው። የቀደሰ ዲያቆን ልብሰ ተክህኖ ለብሶ ከበሮ ይዞ ሊደበድብ አልተፈቀደለትም። የቆረበች ወይም ያገባች ሴት ከበሮ ይዛ በዕለቱ ስጋውን ደሙን ተቀበላ ከበሮ ልትደበድብ አልተፈቀደላትም። ሙሽራውም ማንኛውም ያን ጊዜ እንዲያውም ራስን ዝቅ አድርጎ ነጠላ እንኳን ተገላልጦ እንኳን አይቀመጥም። አሁን እኛ ቤተ ክርስቲያን ቆርቦ ወይም አቁርቦ የወጣ ካህን እንኳን አፉን ሳያድፍ ንግግር እንኳን አይደረግም። እና ከቁርባን በኋላ የሚደረጉ ጥንቃቄዎች በሥርዓተ ቅዳሴ ላይ የሚተቀመጡ ስለሆኑ በዚህ ለባለትዳሮች ግን እንዳልሁት ቅድም እስከ 2 ቀን ከቆረቡ በኋላ እስከ 2 ቀን ከሩካቤ ስጋ መከልከል አለባቸው። እጅግ በጣም ተገቢ የሆነ ምላሽ ነው መምህር የሰጡን። እሺ ወደ ቀጣዩ ጥያቄ አልፋለሁ። መምህር በቤተ ክርስቲያን የምንወስደው ቅዱስ ቁርባን አማናዊ የጌታችን በዕለተ ዓርብ የቆረሰው ቅዱስ ሥጋ ያፈሰሰው ክቡር ደም ነው?
በዛውም ይሄ እንዴት ሊሆን ይችላል በማለት አንዳንድ ሰዎች ጥያቄ ያነሳሉና ለዚህ ቤተክርስቲያን ምን ምላሽ አላት? የመጀመሪያው እንዲህ አይነት መልስ የሚሰጠው አዎ በማለት ነው የሚደመደመው። ማለት የጌታችን በዕለተ ዓርብ የቆረሰው ስጋው የፈሰሰው ደሙ አማናዊ ነው ወይ ለሚለው አዎ ነው መልሱ፣ ያለ ማብራሪያ ማለት ነው። አንዳንድ ሰዎች ደግሞ እንዴት ሊሆን ይችላል ብለው ይጠይቃሉ ለሚለው እኔ ብዙ ጊዜ እንዲህ ብለው የሚጠይቁ ሰዎችን ሳይ የማይቆርቡ ሰዎች ናቸው ብዙ ጊዜ። አሁን ይሄንን እኮ አሁን አንዳንዴ ብዙ ጥያቄዎች የሚጠየቁ ለምሳሌ ስለ ጸበል ያጠማመቅ ስርዓት የሚጠይቁ ሰዎች ጸበል ነክቷቸው ያው ስለ ስጋው ደግሞ የሚጠይቁ ሰዎች ስለ ስጋው ደግሞ እንዴት እንደሆነ አውቅ ንገሩንና እንቁረብ የሚሉ ሰዎች አይደሉም። ብቻ እንዴት ሊሆን ይችላል የሚል የራሳቸውን ፍልስፍና፣ ከዛም ሲቀጥል ደግሞ የሌላ ቤተ እምነት የሆኑ አካላት የሚያነሱት ጥያቄ ነው። ዞሮ ዞሮ ግን በዕለተ ዓርብ ከጌታ ጎን የፈሰሰው ደሙ አማናዊ ደም ነው። የቆረሰው ስጋው አማናዊ ስጋውን ነው። ይሄ እንዴት ሊሆን ይችላል ለሚለው ስሙ በራሱ ርዕሳችን ከመነሻችን ምስጢረ ቁርባን ብለን የተነሳ ነው። አንዱ ቅድም በመጀመሪያው ጥያቄ ላይ አንስቼዋለሁ። ምስጢር የተባለበትን መንገድ እኮ ሲለወጥ ስለማይታይ ነው። ሲለወጥ አሁን የክርስቶስ አማናዊ ነው ለሚለው አዎ ምንም ጥያቄ የለውም። እንዴት ይታወቃል? ሌላው ቢቀር እንኳን ይሄ የክርስቶስ ስጋና ደም ሲለወጥ አምላክ ሲጸነስ ያወቀው የለም ብለናል እኮ ቅድም። ሲጸነስ ብቻ ያለ ዘራ ቢሲ ተጸነሰ። ይህን እናውቃለን፣ እናምናለን፣ ማስረግጠን እናምናለን። ከዛ በኋላ ግን እመቤታችን እንዴት እንደተጸነሰችው ገብርኤል ትጸንሻለሽ ሲላት ያን የእሱን ቃል አማካኝነት በሱ ቃል አማካኝነት እንዲሁም ይኩነኒ እሺ ይሁነ የሚለውን የእሷን ቃል ፈቃደኝነቷ የቅዱስ ገብርኤልን ብስራትና የእሷን ፈቃደኝነት በዚህ ውስጥ አምላክ ተጸነሰ። ሲጸነስ እንዴት ተጸነሰ ተብሎ ሊመረመር አይችልም። ይችላል። ለምን ቢባል ራሱ ቻይ አምላክ ነው፣ ራሱ አስቻይ አምላክ ነው። ስለዚህ ምስጢረ ቁርባን የሚለውም ደግሞ አማናዊ መሆኑ እንዴት ይታወቃል ለሚለው በማቴዎስ ወንጌል ምዕራፍ 26 ላይ ደቀ መዛሙርቱን ምን ብሏቸዋል? በዮሐንስ ወንጌል ምዕራፍ 13 ላይም ቅድም እንዳልነው ህብስቱን ይዞ አመሰገነ፣ ጽዋውንም ይዞ አመሰገነ፣ ህብስቱን ባረከ። ይሄ ለእናንተ ነገ ሐሙስ ማታ ነው ይሄን ያደረገው። ነገ ስለ እናንተ የሚቆረሰው ስጋዬ ነው፣ ነገ ይሄ ስለ እናንተ የሚፈሰው አማናዊ ደሜ ነው፣ እውነተኛ ደሜ ነው ብሎ ሰጠ። ከዛ በኋላ ምን ሚል ቃል አለ? ይህንን ለዘላለም አድርጉት፣ ለመታሰቢያ ለዘላለም አድርጉታል። ለዘላለም የሚለው ቃል በራሱ ፍጻሜ የሌለው። አሁን ለምሳሌ ለዘላለም ብሎ ተናገረ። እሱ ግን ክርስቶስ ለዘላለም በየቀኑ ይወለዳል? ክርስቶስ በየቀኑ ይሰቀላል? ታዲያ ምን አለ? የሰጣቸውም ለዘላለሙ ነገ ስለ እናንተ ይህንን ለመታሰቢያ ለዘላለም አድርጉት። እንዴ በነገራችን ላይ ቁርባንን እኮ የምንቆርበው እኮ እያሰብነው አማናዊ ስጋ መሆኑን እናምናለን፣ አማናዊ ደም መሆኑን እናምናለን፣ ክርስቶስንም እናስበዋለን። መታሰቢያ ማለት እኮ እሱ ነው። ምኑን ነው የምናስበው? ቸርነቱን እናስባለን፣ የዋለልንን ውለታ እናስባለን፣ የቀራኔው ላይ የተሰቀለው የተገረፈውን የግርፋት ብዛት እናስባለን። ስጋውን ስንቀበል ደሙን ስንቀበል ለእኔ ብለህ የቆረስከው ስጋ ነው፣ ለእኔ ብለህ ያፈሰስከው ደምህ ነው ብለን እንቀበለዋለን። ስለዚህ አማናዊነቱ ራሱ ባለቤቱ ነው የነገረን። በዕለተ ሐሙስ ይሄ ነገ ስለ እናንተ የሚፈሰው ደሜ ነው ብሎ የሚቆረሰው ስጋዬ ነው ብሎ ለዘላለም አድርጉት አለ። ምን ትርጉም ያስፈልገዋል? እንደዚህ አድርጉ ነው ያለ። እንዴ አሁን ሐዋርያትን የሰጣቸው ያን ጊዜ ለምሳሌ ክርስቶስ ሳይሰቀል ነው የሰጣቸው። ግን ምን አለ? አማናዊ ነው አላቸው። እንደሚለወጥ ማን ነገረን? እሱ ሳይሰቀል ለውጦ አሳየ ማለት ነው። ከዛ በኋላ እኮ ነው የተሰቀለ። ሐዋርያት እኮ ክርስቶስ ከዛ በዕለተ ዓርብ ከተሰቀለ ከቆረሰው ስጋ አይደለም እኮ የሰጣቸው፣ ነገ ብሎ ነው ያመለከታቸው። ለሐዋርያት የሰጣቸው ደም ነገ የሚፈሰው ደሜ ነው ብሎ እንዴ በእጁ የያዘውን ጽዋ ነገ የሚፈሰው ነው ማለት ቀድሞ ቀርቶት ነው? ታዲያ ምን ማለት ነው? ዘላለማዊ መሆኑን የምናውቀው ራሱ ባለቤቱን። አንዳንዴ ማስተዋል ነው እንጂ እንዲሁ ያለ ትርጓሜ በራሱ ግልጽ የሆኑ ድባባት አሉ። ስለዚህ በዕለተ ሐሙስ ህብስቱን ለውጦ ትኩስ ስጋ አድርጎ
ደሙን ለውጦ ትኩስ ደም አድርጎ ከሰጣቸው አምላክ ይችላል ነው እያልን ያለ ነው። ከዛ በኋላ ላለውም ደግሞ ይህን አድርጎ እንግዲህ እንዲህ አድርጉ ብሎ አንደኛ አሰራር ነገራቸው ለሐዋርያት። እናንተም ይህን እንዲህ አድርጉ አለ። ለምን? ክህነት የሚሰጣቸው ነው ነገ። እሱ ሊቀ ካህናት ነው። ከዛ በኋላ የእሱን ሊቀ ካህናትነት ክርስቶስ የሰጣቸውን የክህነት ስልጣን እነሱ ደግሞ እሱ ባርኮ ለውጦ እንደሰጣቸው ደሙን እየለወጡ ህብስቱን እየለወጡ አማናዊ ደመ ክርስቶስ አማናዊ ስጋ ክርስቶስ እያደረጉ ለምእመናን እንዲያድሉ አንድ እንደሚለወጥ አሳመናቸው፣ አሳያቸው። ሁለት ክህነቱንም በዚያው እንዴት እንደሚደረግ አሳያቸው በዕለተ ሐሙስ ከመሰቀሉ አስቀድሞ። ሶስተኛው ደግሞ የማይቋረጥ መሆኑን ነገራቸው ማለት ነው። ለዘለዓለም ብሎ ለዘላለም መታሰቢያ ብሎ ነገራቸው እና አማናዊ እንዴት ሊሆን ይችላል ለሚሉ ሰዎች የማቴዎስ ወንጌል ምዕራፍ 26ን የዮሐንስ ወንጌል ምዕራፍ 13ን ያንብቡ። ከዛ ሲቀጥል ግን ይህ ለሚያምን ሁሉ ይቻላል። በየቀኑ አባቶቻችን ሞኞች ስለሆኑ አይደለም፣ ሐዋርያት ሞኞች ስለሆኑ አይደለም። ምናልባትም ከቅዱስ ጴጥሮስ የተሻለ ምስጢር እኛ ልናውቅ አንችልም። ከቅዱስ ጴጥሮስ ከነ ዮሐንስ ፍቁረ እግዚእ የተሻለ ምስጢር እኛ ልናውቅ አንችልም። እነሱ አሜን ብለው የተቀበሉት እነሱ በንጽህና በቅድስና ጠብቀው ያስተላለፉልን ሐዋርያት ያስተላለፉልን ትምህርት ስጋው ተለውጦ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ቤተክርስቲያን ታምናለች፣ ታስተምራለች፣ ታሳምናለች፣ ደግሞም ይለወጣል። ለምን ከተባለ ራሱ ባለቤቱ ነግሮናልና ነው። እሺ መምህር፣ እጅግ በጣም ደስ የሚል ቆይታ ነበር። በጥሩ ሁኔታ ነው ሲያብራሩልን የነበረው። በጣም እናመሰግናለን። ቃለ ሕይወትን ያሰማልን። ተመልካቾቻችን በቆይታችን እንደተደሰታችሁ ባለሙሉ ተስፋ ነኝ። በቀጣይ ደግሞ ክፍል 2 ይዘንላችሁ እንቀርባለን። እስከዚያው ድረስ ቸረን ሰንብት። ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እስቲ የተማራችሁትን በኮመንት ሴክሽን ላይ አስፈሩልን። በድጋሚ የምንለቃቸው መንፈሳዊ አገልግሎቶች እንዲደርሳችሁ ሰብስክራይብ በማድረግ የክርስቶስ እስረኛ የዩቲዩብ ቻናል ቤተሰብ እንድትሆኑ በትህትና እጠይቃለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን።